ሳምሰንግ በ2026 ካመረታቸው ምርጥ ስልኮች መካከል ጋላክሲ S26 አልትራ ይጠቀሳል። ከዛም መካከል ደግሞ አንድ ፊቸር ያመጣው ነበር ፕራይቬሲ ዲስፕሌይ የሚባል። ይህም ስልካችሁ ካለ ተጨማሪ ፕራይቬሲ ግላስ ስክሪኑ ብቻ ፕራይቬሲ ዲስፕሌይ ያለው፣ ስለዚህ ሚስጥር ነገሮችን ሰው እንዳያይባችሁ ያደርጋል። ይሄንንም ነገር ግን አፎርድ ለማድረግ ማለትም ይሄን ነገር ለማግኘት ከፈለጋችሁ ግዴታ S26 አልትራ ላይ ብቻ ነው ይሄ ፊቸር ያለው። ማለትም S26 እና S26 ፕላስ ላይ ይሄ ፊቸር የለም ማለት ነው። ስለዚህ ይሄን ፊቸር ለማግኘት ግዴታ ከ100 ምናምን ሺህ እስከ 200 ሺህ ባለው ውስጥ ስፔንድ ማድረግ አለባችሁ ማለት ነው። ቀጣይ ዓመት S27 ሲሪሶች ላይም ይሄን ነገር ለማካተት ታስቧል። ይህ ማለት S27 አልትራ ላይ የፕራይቬሲ ዲስፕሌይ ይኖራል። እንዲሁም S27 ፕሮ ላይ ቴስት እያደረገ እንደሆነ መረጃዎች እየወጡ ይገኛሉ። ስለዚህ የS27 ፕሮ ፕራይስ ደግሞ ከS27 አልትራ ወረድ ያለ ነው። ዛት ሚንስ S27 አልትራ ላይ የምታገኛቸውን ሁሉም ፊቸሮች S27 ፕሮ ላይ የምታገኝ ይሆናል። S27 አልትራ መመረጥ የሚችለው ተለቅ ያለ ስክሪን ስላለውና ኤስ ፔን ብቻ ስላለው ነው። S27 ፕሮ ወደ 6.5 ኢንች ይኖራል ተብሎ ይጠበቃል። ስለዚህ S26 አልትራ ላይ የምንጠቀመው ወይም ማግኘት የምንፈልገውን የፕራይቬሲ ዲስፕሌይ S27 ፕሮ ላይ በጀት ስልክ ስለሆነ እዛ ላይ ማግኘት እንችላለን ማለት ነው። በቅርቡ ማለት 2027 አካባቢ ወይም 2026 መጨረሻ 2027 ላይ S27 ሲሪሶች ይወጣሉ። S27 ፕሮ ደግሞ ሲወጣ ይበልጥ የምናየው ይሆናል። ዲዛይኑ ይሄ ይሆናል ተብሎ የሚጠበቅ ነው ማለት ነው። ያው ሩመር መረጃ ቢሆን ፕራይሱም ያው ትልቅ ብር ስፔንድ ማድረግ የማትፈልጉ ግፋቢል የ13 ፕሮ ማክስ አይነት ፕራይስ ይኖራል ተብሎ የሚጠበቅ ነው። ከ90 እስከ 100ዎቹ ባለው ፕራይስ ይኖራል ተብሎ ይጠበቃል ማለት ነው። ያው ሲወጣ ደግሞ የምንመለከተው ይሆናል። ያለው መረጃ ይመስላል። ፎሎ ያደረጋችሁ ጠብቁኝ። ይመቻችሁ።